የሆነው ዳሬ በእግዚአብሔር ምንድነው የሆነው? ሞተ በቃ። ምን ሆኖ ነው ዳሬ በእግዚአብሔር? እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች የአርቲስት ነጻነት ወርቅነህ እልፈት ተከትሎ በሀገራችን እንዲሁም የተስተዋሉ ነገሮችን ከትላንት ጀምሮ የታዘብኳቸውን ነገሮች ወደ እናንተ ለማድረስ ነው ወደ እናንተ እየመጣሁት። የአርቲስት ነጻነት ወርቅነህን ሞት ተከትሎ በርካታ ሰዎች የራሳቸውን አስተያየት እየሰጡ ይገኛሉ። የአሟሟቱን ሁኔታ በተመለከተ በምን በሽታ ህይወቱ ሊያልፍ ቻለ የሚለውንም ከባለሙያ የሰማሁትን ያየሁትን መረጃ ወደ እናንተ ያደርሳለሁ። ከዚህ ጋር ተያይዞ አንዷ አርቲስት የአርቲስቱን እልፈት ተከትሎ አንዷ እንግዲህ አርቲስት ያደረገችውን ድርጊትም እንዲሁም መረጃ ይዤ መጥቻለሁ። እንዲሁም ደግሞ በሶስተኛ ደረጃ ታዋቂው የበጎ ስራ የምናውቀው ሰሞኑን ህመም ላይ የነበረው ለተጨማሪ ህክምና ወደ ውጭ ሀገር ለመሄድ እንግዲህ እንደተነሳው እሱም መረጃ ደርሶኛል። ይህንና ሌሎች መረጃዎችን ወደ እናንተ ይዤ መጥቻለሁ። እንግዲህ ቀጥታ ወደ መረጃዎቹ እናልፋለን። ቻናሌን ሳብስክራይብ በማድረግ ቤተሰብ ሆኑ። ወደ ቪዲዮ ነው። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን የነገሩኝ። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድን ነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድን ነው? ጮማ አለ እናም የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝድ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሯችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሰፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰርም ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል ብዬ አስባለሁ። እንግዲህ ይሄ ይመስላል አርቲስቱ በዚህ ነገር አልፎ ይሁን
እንግዲህ እስካሁን በጤና ባለሙያ በሜዲካል የታወቀ ነገር የለም። ነገር ግን አስኦል እንግዲህ ያለውን መረጃ ለመስጠት ያህል እንግዲህ ይሄን ይመስላል። አርቲስቱ በእንዲህ አይነት ህመም ውስጥ እንደነበረ እሱም ተናግረዋል። መረጃው እንግዲህ በዚህ ነገር ህይወቱ አልፎ ይሁን የሚባለው ነገር ወይም ደግሞ የሚታወቅ ነገር የለም። ስለዚህ ተጨማሪ እንግዲህ ሌላ መረጃም ተገኝቷል። እንግዲህ አርቲስቷ የተናገረችው ማለት የአርቲስቱን ሞት ተከትሎ ደረጀን ጠይቃለች። ደረጀም ደግሞ በዚህ ነገር ህይወቱ ማለፉን ተናግሯል። ነገር ግን የደረጀ ኢንፎርሜሽን መስጠቱ አይደለም፣ ኦንላይን ሆና ለደረጀ የደወለችበት አካሄድ የብዙ ሰዎችን ቀልብ ስቧል። እንዲሁም ደግሞ ብዙ ሰው አዝነዋል። በአሁኑ ሰዓት ሶሻል ሚዲያ ላይ መነጋገሪያ ሆናለች። እስኪ የእሷን ድርጊት እንመልከት። ምንድን ነው የሆነው? ዳሬ በእግዚአብሔር ምንድን ነው የሆነው? ሞተ። በቃ ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበር። ጉበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ። ዳሬ ተኝቶ ነበር ብዙ። አይ ዛሬ ሞታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣሽ። በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ። ተመልካቾቻችን አዲስ ዜና ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። አርቲስት ነፃነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ። ታስታውሱ ከነበረ ከተወሰነ ጊዜ በፊት በጣም ታሙ ውጭ ሁሉ ሄዶ ህክምና ያደረገ ነበር፣ አርጎ ተመልሶ ነበርና ሄዶ ህክምና ያደረገ ባለበት ሰዓት በርካታ ሰዎች ሶሻል ሚዲያ ላይ ነፃነት ወርቅነህ አርፏል ነፍስ ይማር እየተባለ በርካታ ዜናዎች የተሰሩ ነበርና በጣም ደንግጠን ነበር። ያው እንግዲህ የሶሻል ሚዲያ ጉዳይ ብዙ ጊዜ እንደዚህ ያው ስለሚያራግብ አንዳንድ የውሸት ዜናዎች ስላሉ ከዛ ደግሞ ራሱ ወጥቶም የራሱን ቅሬታ ተናግሯል። ያው እየሳቀሱ ቁም ነገርንም በሳቅ እያዋዛ እንግዲህ ያሳየችው ሪአክሽን ይሄን ይመስላል። በጣም ነው የሚያሳዝነው። በጣም ብዙ ሰው እንግዲህ ታዝቧታል። በጣም ነው የሚያሳዝነው። ከሱ ሞት ይልቅ የሷ ድርጊት ግን በጣም ነው ያስገረመን። እስኪ ተጨማሪ ሌላ መረጃ ያለን እስኪ እሱን ማስተር አብነት በጠና መታመሙ ይታወቃል። አሁን ደግሞ የሀገር ውስጥ ህክምና ጨርሶ ወደ ውጭ ሀገር ዛሬ ሄዷል። እስኪ የሱን ቪዲዮ እንመልከት። እንደምን አላችሁ ወዳጆቼ? ሀገር ውስጥ የነበረው ህክምና ጨርሼ ተጨማሪና ዘላቂ ህክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ህዝብ፣ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የህክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለህክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ
እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። እንግዲህ ወንድማችን ማስተር አብነት በበጎ ስራው የምናውቀው ህመም ላይ እንደነበረ ሁላችንም እናውቃለን። ዛሬ ደግሞ የሀገር ውስጥ ሕክምና ጨርሶ ወደ ውጭ ሀገር ሄዷል። እንግዲህ በሄደበት እግዚአብሔር እንግዲህ መድኃኒት ይሆንለት፣ ፈውስ ይሆንለት። እንግዲህ መልካም ምኞታችን ነው። በሄደበት ጥሩ ሕክምና አግኝቶ ወደ ሀገሩ ተመልሶ ብዙ ሰዎች እንግዲህ እንደከዚህ በፊቱ በበጎ ስራ እንዲቀጥልበት እንግዲህ እግዚአብሔር በሄደበት ጥሩ ነገር እንዲገጥመው እንመኛለን። ውድ የቻናል ቤተሰብ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ ተመልሼ እስኪመጣ ድረስ በያላችሁበት ሰላም ይብዛላችሁ።